ሰላም ለፍልሰተ ሥጋኪ ውስተ ልበ ሰብ ዘይትሃለይ እንዘ ትትአሰፊ ጸጋ ወትለብሲ እበየ ማርያም ሥጋኪ ዘተመሰለ ባሕርየ ተሃፍረ ሞት አኩኑ ሶበ ነጸረ ወርኅየ እንዘ በደመና ብሩህ የዐርግ ሰማይ። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ዋላችሁ? ሰላም ናችሁልኝ? ሰላማችሁ ብዝት ይበል ቤተሰብ። እንግዲህ ቅድም እዛ ጋ የሆነ በልጇን ይዤ የሆነ ሰርቼ ነበር። እንግዲህ እንኳን አደረሳችሁ። ለማንኛውም ሁሉም የኦርቶዶክስ ተዋሕዶ ምዕመናን በሙሉ እንኳን ለፍልሰታ በዓል በሰላም አደረሳችሁ። እንግዲህ ፍልሰታ 16 ቀን ጾማችን ነች። እንግዲህ ጾማ አንደኛዋ ጾም ነች። ይህ ለኦርቶዶክሳውያን ምን እንደሆነ እንግዲህ ሁላችሁም ታውቁታላችሁ ቤተሰብ። ነገር ግን እንግዲህ በተለይ ደግሞ በፍልሰታ ሰዓት የሚደረጉ ነገሮች አሉ። በጣም እኔ ወደ ሰሜን አካባቢ እንግዲህ ሰሜን አካባቢ ያላችሁ ፍልሰታ አካባቢ ላይ ምን እንደሚደረግ እነግራችኋለሁ። እሱ ምንድነው ለምትሉኝ እንግዲህ ሰብሰብ ብለን ጎረቤት ወይም ደግሞ ቤተሰብ ግቢ ውስጥ ያለ አለያ ደግሞ ከውጭ ደግሞ ትላልቅ አባቶች ምናምን እያዘጋጁ አድርሽኝ የሚባል አለ። እቺን ነገር የምታውቋት ካላችሁ ኮመንት ላይ አይ እውነትህን ነው ዘንድሮ እንደዚህ በኔ ነው የሚጀምረው ወይም ደግሞ በእንትና ነው የሚጀምር የሚለውን አድርሽኝ እንግዲህ የምታውቁ ኮመንት ላይ አድርሻችሁ እንትበሉኝ። ሌሎቻችሁ የማታውቁ ደግሞ አድርሽኝ ምንድነው ለምትሉት ይሄው አሁን እነግራችኋለሁ። ሌላ ጊዜ ደግሞ እናንተ አዲስ አትሆኑ ማለት ነው። እንግዲህ ወደ ሰሜን አካባቢ እንደዛ ይደረጋል። አድርሽኝ ማለት ነው። 16ቱን ቀን ሙሉ አድርሽኝ ነው። በዛን ሰዓት እንግዲህ ሁሉም 12 ሰዓት ላይ የት ይገኛል? መገኘት አለበት። ቤት ግቢ ውስጥ መገኘት አለበት። ከዛ በኋላ ከ12 ሰዓት ጀምሮ እንግዲህ እስከ 1 ሰዓት እስከ 2 ሰዓት ምናልባት እንግዲህ በዛ መሄድ አይመስለኝም። ለ1 ሰዓት ለ2 ሰዓት ጸሎት ይደረጋል። ከዛ በኋላ ወይ ንፍሮ ወይም ቆሎ ወይም ደግሞ ዳቦ ይዘጋጃል። ይሄ ዳቦ ይዘጋጅና በዛን ሰዓት ያድርሽኙ ዋናው ባለቤቱ ማለት ነው። ለምሳሌ ይሄ ከሆነ ይሄ አውራጣት ከሆነ ማለት ነው። አውራጣት ቆሞ እንግዲህ ዛሬ ጸሎቱን ያስደርጋል። ውዳሴ ማርያም ይደገማል። ከዛ በኋላ ሰውየው ይጨርሳል። ያን ነገር ይበላል። ከዛ ጸሎቱ ተደርጎ ተሳስቆ ተጫውቶ እንግዲህ እንኳን በሰላም አደረሳችሁ ምናምን ተብሎ ከዛ ወደ ቤቱ ይኬዳል ማለት ነው። ይሄ እንግዲህ የሚገርም ባህል እኔ በጣም የማይረሳኝ ባህል ቢኖር ይሄ ነው። እንግዲህ በጣም በእውነት ነው የምላችሁ ብዙዎቻችሁ ታውቁታላችሁ። ወደ ሰሜን አካባቢ ትግራያውያንና እንግዲህ በዛ ወደ አማራዎች አካባቢ በጣም የተለመደ ነው። እኔም እዛ አካባቢ ስላደኩ አውቀዋለሁ። ይሄን የማታውቁ ካላችሁ ደግሞ አድርሽኝ ምንድነው ለምትሉ አድርሽኝ እንግዲህ ይሄ ነው ማለት ነው። ሁሉም እዛ አካባቢ ያለው የቤቱ አባላት ሁሉም በዛ በተራ ይደርሰዋል። ዙሩ ሁለቴ የሚደርሰው ሊኖር ይችላል። ብዙ ከሆነ በአንድ ያልቃል። 10 ምናምን ሰው ካለ ግቢ ውስጥ እንግዲህ በተራ የእንትና ነው ዛሬ የእንትና ነው እንግዲህ አቅሙን ነው በአቅሙ ነው እንጂ የአቅሙ በላይ የሚሆን የለም። ንፍሮ ካዘጋጀ ንፍሮ፣ ቆሎ ካዘጋጀ ቆሎ፣ ዳቦ ካዘጋጀ ዳቦ ነው። በቃ እዛ ውጭ መጠጥ ምናምን የለውም። ፈይዘው ይሄ መስከር ምናምን ነገር የለም እዛ የለም። እዛ ላይ ግን ትትና በጣም አለ፣ ጨዋታ አለ። እንግዲህ እንደምታውቁት ቀልድ አለ። በዛም እንደገና ደግሞ ትምህርታዊ ነገር አለ። አባቶች አሉ። አባቶችም ደግሞ እንደዚሁ ባርከው ቀድሰው እንትን ብለው ይሸኛሉ ወይም ይጀምራሉ፣ እንደገና ይሸኛሉ። እንደዛ ነው የሚካሄደውና ሁላችሁም ኦርቶዶክሳውያን እንኳን አደረሳችሁ ላለው ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አድርሱት። እንኳን አደረሰን።